ሰላም ሰላም፣ እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ቤቲ ነኝ። ይህ ቤቲ ኤንድ ቮይስ የሚለው ዩቲዩብ ቻናል ነው። አዲስ ዩቲዩበር ነን። እንግዲህ በቻናል አቅም የእናንተን ፍቅር ለማግኘት እየታተርን ነው። ዛሬ የልጆቼን ልብስ ካይዘን ላደርግ አስቤያለሁ። ካይዘን ብሎ ለምታውቁ ሰዎች አላችሁ? እስቲ ካሉ አክቹሊ ያው እነግራችኋለሁ። ይህ መጽሐፍ ይጠበቅባችሁ እና ካይዘን ላደርግ አስቤያለሁ የልጆቼን ልብስ። ካይዘን ማለት እንግዲህ እናቴ ናት፣ ድሮ አስተማሪ ነበረች እና እሷ ስልጠና ሄዳ ነው የነገረችኝ ስለዚህ ነገር እና ብዙ ጊዜ እኛ የሀበሻ ሰዎች እቃ መጣል አንወድም አይደል? አንዱ እቃ እንትን ሲል ከዛ ቤታችን በጣም ውስብስብ ይሆንና ለመቆጣጠርም ለመስራት ያስቸግረናል እና ከስር እያጸዳን የማንፈልጋቸውን እቃዎች ደግሞ ወይ ለሰው መስጠት ብቻ ማድረግ አለብን እና እኔ አሁን ዛሬ የልጆች ልብስ ነው ካይዘን ማድረገው። በነገራችን ላይ እኔ ልጆች ልብስ አያያዝ ላይ በጣም ጎበዝ ነኝ አይባልም እንደዚህ ግን ነኝ። ሶሪ ይህም የሀበሻ ባህሪ ነው እንግዲህ እንትን ራስን ማድነቅ ምናምን ይባላል እንጂ እኔ በጣም የልጆቼ ልብስ ጫማ ላይ በጣም ጎበዝ ነኝ እና 3 ወንድ ልጆች አይደል ያሉኝ። 3ኛው ልጅ የሚያደርገው ልብስ እና ጫማ በጣም አዲስ ነው የሚመስለው፣ ግን ትልቁ ልጅ ኢቭን ያደገበት ልብስ የሚለብሳቸው አሉ ማለት ነው። ስለዚህ አሁን ግን ምን ተቸገርኩኝ፣ በጣም ልብስ በዛና ኦርጋናይዝ ለማድረግ ተቸገርኩኝ። ከዛ ደግሞ ሰራተኛም የሰለቸብኝ ብዙ ልብስ ሲታጠብ ምናምን። ስለዚህ አሁን ምን አሰብኩኝ፣ አሁን 2019 ሊገባ ነው እና ለዛ አመት የሚያስፈልጋቸው ልብሶች ብቻ ለይቼ አስቀምጬ ሌላውን ደግሞ ትንንሹ የሚያስፈልገው ካለ አስቀምጣለሁኝ። የተወሰነውን ደግሞ ያው እንግዲህ ለልጆች መስጠትንም እንዳስተምር ለብቻ ኪፕ አድርገውና አንድ ቀን ደግሞ የሆነ ቦታ ሄደን መሰጠት ላለበት ሰው እንሰጣለን ማለት ነው። ስለዚህ አሁን ከእናንተ ጋር አብረን እየተጫወትን እያወራን ካይዘን እናደርጋለን ማለት ነው። እናንተም ከኔ ተምራችሁ እንግዲህ ይህ ነገር እንደሚጠቅማችሁ ተስፋ አደርጋለሁኝ። በነገራችን ላይ ዛሬ የቡሄ ቀን ነው ቪዲዮ እየሰራ ያለሁት። መልካም የደብረ ታቦር በዓል ይመላችሁ እላለሁ። ልጆቼ ሆያ ሆዬ ሊሉ በጠዋት ነው የሄዱት። ያሁን ልጆች ህግ ማቆምና በጠዋት ሆያ ሆዬ አይባልም ማታ ነው የሚባለው። ቢያንስ ግጥም ተለማመዱ አልኳቸውና ከጓደኞቻቸው ጋር ወጥቷል። ስለዚህ ብቻዬን ነኝ፣ የሚረብሸኝ ሰው የለምና ማድረግ የፈለኩትን ነገር ማድረግ እችላለሁ ብዬ አስባለሁ። ስለዚህ እናንተም እስቲ አብራችሁ ሁኑና ካይዘን እናድርግ። ከዛ ደግሞ ለማመስጠት እንዳለብኝ ደግሞ አዲስ አበባ ውስጥ የሚሰጥበት ቦታ ካለ በኮሜንት ጽፉልኛለችሁ ማለት ነው። አሁን ኑ ወደ ስራ ሌትስ ጎ። ሳልነግራችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ስጡን፣ አበረታቱን እና ቪዲዮአችንን ከወደዳችሁ ቪዲዮአችንን አይታችሁ ስጨርሱ ሰብስክራይብ አድርጉ። ከፈለጋችሁ አሁን እያያችሁኝ አይደለ? እያያችሁኝ ነው። እስቲ ቆይ ሰብስክራይብ እናድርጋት ብላችሁ ይሄንን ፖዝ አድርጋችሁ ወይ ደግሞ ታች ኮሜንት ሰብስክራይብ የሚለውን ነገር በተዘጥጫው ሰብስክራይብ ታደርጉላችሁ ማለት ነው። ያን ያህል ዲፊካልት ነገር አይደለም፣ ለእኛ ግን ይጠቅመናል እና ሰብስክራይብ አድርጉ። የመስራት ሞራላችን እንዲነሳሳ ማለት ነው። አሁን ሌስኮ እንሂድ። የልጆቼ ክፍል ነው። አልጋቸውም አልተነጠፈም። ይሄ የእነሱ ቁም ሳጥን ነው። አሁን እነዚህ ፊት ለፊት ያሉ የሚታዩ ልብሶች ናቸውና ወደ ውስጥ ራሱ በጣም ብዙ ልብሶች ነው ያሉት። በጣም ነው የሚያሳሳኝ የልጆቼ ልብስ እንትን ማለት፣ ግን አሁን ግድ ነው መስተካከል አለብንና እናስተካከላለን። ከላይ ያሉትን ኦልሬዲ አስተካክያቸው መውጣት ያለበትን አውጥቻለሁ። ስለዚህ አሁን ደግሞ እዚህ ታች ያሉትን አብረን እናስተካክላለን ማለት ነው። እሺ እንጀምራለን። አሁን እነዚህ እናወጣውና የሚሆነውን እያጠፍን እንከታለን። የሚቀመጠውን ለብቻ ነገር አለ፣ የሚሰጠውን ደግሞ ለብቻ እናደርጋለን ማለት ነው። ተመሳሳይ ጾታ ሲኖራችሁ ልጆች ያው በልብስ በጣም ወጪ ባይዘው ጎበዝ ከሆነ አሁን ይሄ ሱሪ ትልቁ ልጅ 9 ዓመት ሆኖ አይደለ? ያው እሱ ለብሶታል። አሁን መሀል ያለው ለብሶታል። አሁን ደግሞ ትንሽ ይለብሳል። ምንም አልሆነም። እና ደግሞ እንዲህ የሚሆንበት ሚስጥር ምን እንደሆነ ልንገራችሁ። ያው በተፈጥሮ እኔ ልጆቼ እንትን አይደሉም፣ ልብስ እንደሚያቆሽሹ አይነት ልጆች አይደሉም። ግን ልብስ በጣም እስኪቆሽሽ 2-3 ቀን ደጋግሞ ባይለብሱ አሪፍ ነው። አሁን
ዛሬ ከለበሱ ማስወለቅ ምን ችክ እስኪል ምናምን አለ አይደለ? አሁን ይሄ ለሰው መስጠት እንችላለን እንደዚህ እና ያው ልጆች ብዙ መቆሸሽ አይወዱም እና ቶሎ ቶሎ መቀየር። ከዛ ልብስ ሲታጠብ የልጅ ልብስ መጀመሪያ መታሸት አለበት በእጅ ማለት ነው። የቆሸሸው ፓርት በደንብ መታሸት። ከዛ የእውነት ደግሞ ትክክለኛ በደንብ ንጹህ እስኪሆን መለቅለቅ በንጹህ በቃ ውሃው ንጹህ የሚጠጣ ውሃ እስኪመስል ድረስ ሲለቀለቅ በቃ ንጹህ ነው የሚሆነው። ሌላ ደግሞ ልብስ ስታጥፉ አሁን ይሄ ጅንስ እንዲህ ነው አይደለ? ይሄ ጅንስ እንደዚህ ነው አይደለ? ስናጥፍ እንዴት ነው የምናጥፈው? ይሄ በቃ አሁን ይሄ ኦልሬዲ ስለታጠፈ ነው እንጂ አሁን እቺ ፓትሌቷን እዚህ ጋር ያለ ቦታው ምናምን ሲታጠፍ በቃ ጭምድድ እያለ ነው የሚመጣው። እና ልብስ በጣም ስታጥፉ በቃ መስራት ልብስ ክው ብሎ መድረቅ አለበት። ከዛ በመስመር በራሱ መስመር ቀጥ አድርጋችሁ አስተጣጣፍ በጣም ነው እውነት ለልብስ እንትን ያለው። እንደዚህ በቆንጆ አድርጋችሁ ስታስገቡ እድሜ ይኖረዋል፣ ውበት ይኖረዋል። ልብሱም ሁሌ አዲስ ይሆናል። ያውን አዲስ ጅንስ ነው የሚመስለው፣ ግን 9 ዓመቱ ነው። እንግዲህ ሌላ ኢንቴንሽን እንዳታስቡ። ስርዓት ነው። ስርዓት ሲታወቅ ይጠቅማል፣ ለኢኮኖሚም ይጠቅማል፣ ለልጆቻችሁም ይጠቅማል ማለት ነው። ስለዚህ አሁን እንደዚህ እያደረግን እናስተካክላለን ማለት ነው። አያችሁ፣ ይሄም ትልቁ ልጅ ያደገበት ልብስ ነው። ያው ግን እንዲህ መሆኑ ደግሞ ኳሊቲ የሆነ ልብስ መሆን አለበት። ኳሊቲ የሆነ ልብስ ስገዙ እድሜ የሚኖረዋል። እንደዚህ ለማለት የሚያስችለን ኳሊቲ ልብስ ነው እና በትንሽ ብር በትንሽ ብር ብዙ ልብስ ከመግዛት በደህና ብር 1-2 ልብስ መግዛት ይሻላል ለልጆቻችሁ። ከዛ ደግሞ ለልጆቻችሁ የቤት ልብስ፣ የውጭ ልብስ፣ የማታ ልብስ ብላችሁ መለየት አለባችሁ። አሁን እነዚህ ቁም ሳጥን ውስጥ የቤት ልብስ የሚለበስ አለ፣ የውጭ ልብስ የሆነ ቦታ ሲሄዱ የሚለብሱት ማለት ነው። ኦኬዥን ፕሮግራም ሲኖር፣ ትምህርት ቤት ኦፕኒንግ ዴይ ሲሆን፣ ከጓደኞቻቸው ጋር የሚሄዱበት ልደት ምናምን ሲጠሩ የሚለብሱትን ልብስ ለብቻ ትለያላችሁ። ቤት የሚለብሱት ቱታዎች፣ ቁምጣዎች ትለያላችሁ። እንደዛ ሲሆን ልብሶቹ ስርዓት ይኖራቸዋል ማለት ነው። ደህና ልብስ አይበላሽባችሁም ማለት ነው። ይሄ ደግሞ አያችሁት፣ በጣም ነው ጨርቁ የሚያምረው፣ ልብሱ ሲያምር እውነት። እና ይሄ ደግሞ የሀገር ውስጥ ልብስ ነው። ይሄ እንደ ኮቴክስ ምናምን የሚሸጡት አሉ አይደለ? እንደዛ የሚሸጥ አይነት ልብስ ነው። ግን እዛም ሆኖ ኳሊቲ ያላቸው ልብሶች አሉ። አሁን ይሄ ለሌሊት በጣም ቆንጆ ልስልስ ያለ ነው። አሁን ይሄንን ገና 4ኛ ልጅ ወልድ ራሱ ይለብሰዋል። ግፍ ነው ግን እንደዚህ ማድረግ አይመስለኝም። ለሌለው ምናምን መስጠት ይሻላል ተቀምጦ ነው የሚሉ ሰዎች አሉ። ግን ያው መስጠት ያለብንን እንሰጣለን። ግን ይሄ ስርዓት ይመስለኛል። እና ደግሞ የአኗኗር ዘዴያችንን እናስተካክልበት ሁኔታ ነው ይመስለኝ። ያው ማሊያ ነገር አታስብ ሲቲ ዛሬ ማለት ነው ይሄንን ለማድረግ ያነሳሳኝ ምን እንደሆነ ታውቃላችሁ? አንዳንዴ ቪዲዮ ምንሰራ ከሆነ ለመስራትም እንትን ይፈጥርልናል ከመስራት ማለት ነው። አንድ እሱን ይጠቅመናል፣ ቪዲዮ መስራት ስለፈለኩ ነው። ሁለት ደግሞ አንድ ቲክቶክ ላይ የምታውቀኝ እህቴ ልጆች አሏት እና ለልጆቿ የሚሆን ልብስ እንድሰጣት ነግራኝ ነበር። እውነት እሺ ብያት ነበረ፣ ግን ቃሌን ጠብቄ ቶሎ አልሰጠኋትም። ስልኳን ልካልኛለች ምናምን እና ዛሬ በዚህ አጋጣሚ እንግዲህ ለሷም እመሰጣትን ልብስ
እለይላታለሁ ማለት ነው። በጣም እንትን ነኝ መስጠት መሰሰት ሰው ሆኜ ሳይሆን ዝንጉ ነኝ። ግን እሺ ሰዎችን እምቢ ማለት በጣም ነው የሚከብደኝ የሆነ ነገር ሲሉኝና እሺ ብያታለሁኝ። ግን አላረኩም። በጣም ነው የደበረኝ። ግን አሁን ግን በዓል ሳይደርስ ለምን በዓል ሳይደርስ ዛሬ አስተካኪ በፌስታል አስቀምጥላትና ከዛ ደውዬ እሰጣታለሁ ማለት ነው። ይሄም የሀገር ውስጥ ነው። እውነት በጣም በቃ እንዴት ታዩታላችሁ? ቴክስቸሩ ይለያል። ጌታን ይሄ ነው ለሌሊት ልብስ በጣም ነው የሚመቸው። እና ኢትዮጵያ ውስጥ የሚሆኑ ሰዎች ከኮቴክስ ምናምን ያን ያህል ሀብታም ያን ያህል ሌግዠሪ ሰው መሆን አይጠበቅባችሁም። ልጆቻችሁ የሌሊት ልብስ ለብሰው ለመተኛት ምናምን እና እዛ ሄዳችሁ ቆንጆ ቆንጆ የሚያማምሩ የሌሊት ልብሶችን ታገኛላችሁ። እሺ እንግዲህ በመጨረሻም ሁሉንም እንዲህ ጽድት አድርገን ልብሱንም እንዳያችሁት አስተካክዬ ጨርሻለሁኝ። እንግዲህ አንድ የተገነዘብኩትን ነገር ልነግራችሁ ነው። በልጆቼ ልብስ ስስታም ነው መሰለኝ እቺን ነው ማውጣት የቻልኩት። እንግዲህ ሌላው እንግዲህ ትንንሽ ልጆች ስላሉ ይሄ እንትና ይለብሳል እያልኩ አስቀመጥኳቸው። ይሄንን ደግሞ ሰጣለሁ ላልኩት ልጅ ግማሹን ቀንሼ ሰጥና ሌላውን ደግሞ ለሌላ ሰው ሰጣለሁ ማለት ነው። ስላያችሁኝ አመሰግናለሁ። ቪዲዮን ከወደዳችሁት ሰብስክራይብ፣ ላይክ፣ ኮሜንት በመስጣት አበረታቱኝ እላለሁኝ። በሌላ ቪዲዮ ካሁን በኋላ እንግዲህ በዓል ነው እየመጣ ያለው። በበዓል ቪዲዮ በተለያዩ ቪዲዮዎች እስክመጣል ድረስ እስከዛ ድረስ ሰላም ሁኑ። ስላያችሁኝ አመሰግናለሁ። ቴንኪው ቻው።